አገርን ታገር የለየው ጎርፍ ነጥፎ ክረምቱ ሄዶ ብርዱ ተኖ ጭቃው ደርቆ ተራራው ተንዶ የምናይበት ዘመን እየመጣ ወገኖቼ ሆይ ይህንን ጊዜ ሳየው ሁሉም በውርጮ የተኮራመተበት ጋባዡ ገበሬ ለማኝ የሆነበት ዘና ብሎ መሄድ የቀረበት መጠባበቂያ የሌለበት ሰው ሁሉ ተስፋውን የጣለበት ልቡ የወደቀበት የአስጨናቂና ክፉ ዘመን ማለፉ ነው። ሰላማዊ ወደብ ያጣንበት የትዕቢተኛ ድንፋታ የበዛበት የተጋጠምነው የተከፈልንበት አብሮነት ህብረት የተፈተነበት ከማን ጋር ነበርኩ ብሎ ሰው ጥላውን የተጠራጠረበት ጌታችን ያፈሰሰበት ለራሳችን የተሰደድንበት ኖርን ሳይሆን ጥሩ ሞትን እንኳን የናፈቅንበት ከክፉ የተሻለ ክፉ እንኳን ምን አለ በኖረ ብለን የተመኘንበት የወደድነውን ብናጣ የጠላነውን የናፈቅንበት በብቸኝነት ብርድ የተቃጠልንበት የምንተማመነውን ሰው ያጣንበት የሰጠ እጃችን የተነከሰበት ማቀፍ በመገፋት መወደድ በጥላቻ መባረክ በርግማን የተለወጠበት ይህ አሳሳቢና አስመሳይ ዘመን አትጠራጠሩ ማለፉ ነው። እንዲህ ያለች ኢትዮጵያ እንዲህ ያለች ሀገሬ ያሳልፈኝ የመጣው አለፈ ምድሬን ኢትዮጵያ ሀገሬን አውሎ ንፋስ የሚነቀንቃት ዋርካ እንጂ ተራ ንፋስ የሚወዘውዛት ሸምበቆ አይደለችም። መጪው ዘመን ፍቅር የነገሰበት ሰላም የሰፈነበት መልካሙን ብቻ የምናይበት ደግ ደጉን ብቻ የምንሰማበት ጨለማው በብርሃን የሚተካበት ዘመን ይሁንልን። ዛፎች በአንድ ወቅት ስብሰባ አደረጉ አሉ። የስብሰባውም ዋና አጀንዳ መጥረቢያ ነበር። ሁሉም እየተነሳ ታዲያ ሀሳብ መስጠት ጀመረ። መጥረቢያ የሚባለው ጠላታችን ደኑን መነጠረው፣ ጫካውን አሳሳው፣ እጅግ አሳነሰን፣ ቆርጦም መነመነን። ቁጥቋጦ እንዳናወጣ ጉቷችንን ነቀለብን፣ ለማገዶና ለሳት ዳረገን፣ አመድ አድርጎ ደፋን። ስለዚህም ይህን ጠላታችንን ማጥፋት አለብን እያሉ መፎከርና መማከር ጀመሩ። ሁሉም ሀሳቡን መሰንዘር ጀመረ። መካከላቸውም ዕድሜ ጠገቡ የሆነ ዛፍ እንዲህም ሲል ሀሳብ መስጠት ጀመረ። መጥረቢያውስ እኛን የፈጀንና የቆረጠን እጀታው ማን ሆኖለት ነው? ከኛው መካከል የወጣው ዛፍ አይደለምን ብሎ ተማለቱ ሌላው ቀጠል አድርጎ ጠላታችንስ መጥረቢያው አይደለም እኛንን ቀጥ ብለን ብናድግና ባንጣመም መጥረቢያውም እጀት አይኖረውም እኛም አንቆረጥም ነበር። ሌላውም ቀጠል አድርጎ ያው እንደምታውቁት መጥረቢያው የሚሰራው ተተጣመመ እንጨት ነው። የመጥረቢያውም ክፍተት ተተቆለመመው የእንጨቷ አናት ውስጥ ይገባል። ያኔ መጥረቢያና መቁረጫ ይሆናል። ስለዚህም ላለመቆረጥ መፍትሄው ቀጥ ብሎ ማደግና ለመጣመም ነው በሚል ሀሳብ ተስማምተው ስብሰባው ተበተነ። አንድ ትልቅ አዋቂ ሰው ሲናገር የዓለም ስልጣን ያለው በድሆች እጅ ነው። ዓለምን እየመሩ ያሉት ድሆች ናቸው። ብዙ ንግስታት ድሆችና ከድሃ ቤተሰብ የወጡ ናቸው። ሰራዊቱም ድሃ ነው። ሰራተኞችም ድሆች ናቸው። ብዙ ባለጠጎች ድሆችን በብልጠት ስለያዙ እንጂ ስልጣን የድሆች ነው። አብዛኛውን በዓለም ላይ የሚያስጨንቁ ሰዎች ከዚያው ከድሃው ማህበረሰብ የወጡ ናቸው። በዓለም ታሪክም በጦር ሜዳ ውሎ ከዚህኛው ሰራዊት ጋር ተሰልፎ ለዚያኛው ተዋጊ መረጃ የሚያቀብል ብዙ ቁጥረኞች ያሉባት ዓለም ነች። ይቺ ዓለም ሞት፣ ግፍና መከራ፣ ሐዘንና ሰቆቃ ስለበዛባት መፍትሄውም እንደዛፈቹ ሰብሰብና ቀጥ ብሎ ማደግ ነው። ኢትዮጵያ ውስጥ መጥረቢያ የሚሰራው ተተጣመመ እንጨት ነው። አጥፊውም ባለ አቅም የሚሆነው ስንጣመም ብቻ ነው። ቀጥ ብለን ተተጓዝንና ተተጋዝን ጥፋተኛው ተጥፋቱ ይመለሳል። ብዙ በሽታ አቅም ስላለው አይደለም የሚያመንና የሚያገረሸው እኛ ደክመን ወይ ተዳክመን ስለጠበቅነው ነው። ጨጓራችንን ተናደን እንቀሰቅሰዋለን። ደማችንን ተጨንቀን ከፍ እናደርገዋለን። ይህ መፍትሄ አይሆንም። መፍትሄው ወዲህ ነው። ማጥፋት ስለቻሉ አይደለም የሚያጠፉን፣ ተጣመን ተጠበቅናቸው ብቻ ነው የሚያጠፉን። ነገ የሚኖረው የዛሬው ፈተና፣ የዛሬው ግርግርና ድንፋታ ነገ እግዚአብሔርና የጊዜ ነውና በፍጹም አይኖርም። ነገ የሚኖረው እውነትና ሀቅ ብቻ ነው። ዛሬ እኛ ነገ የሚኖረን ስራ ብቻ ነው መስራት ያለብን። ተጣመን ማደግ፣ ተሳዳቢና ስድ መሆን በፍጹም አይገባንም። ዋናው ነገር ቀጥ ብሎ በማደግ መጥረቢያውን እጀታ ማሳጣት ነው። ሁላችሁንም እወዳችኋለሁ። ሰላም ለኢትዮጵያ ይሁን።